ሰላም ሰላም የዩቲዩብ ቻናል ተከታታዮች ፋሚሊ ለው ቀጣዩን ክፍል ዛሬ ይዘን ቀርበናል። እንግዲህ ፊሊዬሽንን ጀምረን ነበር። በመጀመሪያውም ማተርናል ፊሊዬሽን አየን። ከዛ በኋላ ፓተርናል ፊሊዬሽን ጀምረን የመጀመሪያውን ወይም ፕሪዛምፕሽን ፓተርኒቲን አይተን ነበር። አሁን ደግሞ በአክኖሌጅመንት እንዴት ፓተርናል ፊሊዬሽን እንደሚመሰረት የምናይ ይሆናል ማለት ነው። Acknowledgement is the second mode of establishing paternity under Ethiopian law applicable. Hence, the child is neither conceived nor born in a legally recognized union. That means እንግዲህ presumption of paternity አንድ ልጅ ባልና ሚስት አብረው በትዳር ወይም በኢሬጉላር ዩኒየን በሚኖሩበት ሰዓት በዛ የተወለደ ልጅ በሁለት አይነት መንገድ ማለትም በዛ ትዳር በመወለዱ ብቻ እነሱ አብረው እየኖሩ በመወለዱ ብቻ ወይም በአንድ ትዳር ውስጥ በዛ ትዳር ውስጥ ባልና ሚስት እያሉ የተጸነሰ ልጅ that means by conception እና by being born on that marriage ማለት ነው። ስለዚህ በነዛ ከሁለቱ በአንዱ ከሁለቱ አንዱ ሴናሪዮ የሚሟላ ከሆነ by presumption የዛ ልጅ አባት በዛ ትዳር ውስጥ ባል ሆኖ የሚቆይ ሰው ነው ብለን ነበር። አክኖሌጅመንት ታዲያ እንደዚህ አይነት ሁለቱ ኮንሲቭድም አይደለም አልተወለደም ሌጋሊ ሪኮግናይዝድ የሆነ ሪሌሽንሺፕ በማይኖርበት ሰዓት ብቻ ነው የሚሰራው። ለተጋቡ ሰዎች ሁለተኛው አክኖሌጅመንት ሜተድ አይሰራም ማለት ነው። ኢቭን ሰውየው ለምሳሌ የተጋቡ ሰዎች ሁለት ባልና ሚስት ተጋብተው ኢቭን በዛ ትዳር ውስጥ ብዙ ባይቆይ እንኳን በ3 ወር ምናምን እንኳን ቢወለድ እና ሌላ ሰው አክኖሌጅ አደርጋለሁ ልጁ የኔ ነው አይ የዛ ያገባው ሴትዮዋን ወይም የልጁን እናት ያገባችው ሰው ልጅ አይደለም እኔ አክኖሌጅ አደርጋለሁ ቢል አይቻልም። ስለዚህ by presumption paternity ሊረጋገጥ ካልቻለ by voluntary declaration of the alleged father የሚረጋገጥበት ሴናሪዮ ነው። scope of the acknowledgement is the first thing to be discussed here. And acknowledgement applies only when the paternity cannot be determined under the presumption rule. That means mutually exclusive ናቸው ብለናል። presumption ካልሰራ ነው ወደ acknowledgement የሚካሄደው። ይሄ አርቲክል 131 ላይ ተጠቅሷል። ዛት ሚንስ ከዛ በፊት ካሉት ከ126 እስከ 30 ባሉት አርቲክሎች የልጁ አባት ሊገኝ ሳይችል ሲቀር ይሄኛው አክኖሌጅመንት እንደሚሰራ 131 ይገልጻል ማለት ነው። ይህም እንግዲህ መልቲፕል የሆነ ለልጁ ሁለት አባት እንዳይኖር ለመከላከል ነው። በመጀመሪያው ካገኘ በሁለተኛው አይሰራም ማለት ነው። ከዚህ በተጨማሪ ደግሞ በ142ም ሁለት ሰው አንድ ላይ አክኖሌጅ ሊያደርግ አይችልም። ዛት ሚንስ አንድ ሰው ቀድሞ አክኖሌጅ ካደረገ ያ አክኖሌጅመንት አኒል እስካልተደረገ ድረስ ሌላ ሰው ከእንደገና ልጁን አክኖሌጅ ማድረግ አይችልም ማለት ነው። ይሄ ነው አክኖሌጅመንት አፍተር ዲስኦውኒንግ ኦፍ ቻይልድ ባይ ፕሪዚምድ ፋዘር። ይሄኛው ኢንተርፕሪቴሽን የሚፈልግ ነገር ነው። በእርግጥ ሌጋሊ ዛት ሚንስ በፕሪዛምፕሽን የተገኘው አባት ልጁን ዲስኦውን ቢያደርግ አይ ልጅ አይደለም ብሎ በሆነ መንገድ ቢያረጋግጥና ሌላ ሰው አክኖሌጅ ማድረግ ይችላል ወይ የሚለው ጥያቄ ያስነሳል። ሊትራል ሪዲንጉ የ131ን ላይክ እንደዚህ ገጽ በገጽ በምናነብበት ሰዓት ልጁን አክኖሌጅ ማድረግ አይቻልም። ኢቨን ኢፍ ልጁ ዲስኦውን የተደረገ ከሆነም ግን ፐርፐሲብሊ ስናየው ደግሞ ልጁ ካላባት ከሚቀር ዲስኦውን የተደረገ ልጅ አክኖሌጅ እንዲደረግ ቢፈቀድ አሪፍ ነው። ይሄኛው ኢንተርፕሪቴሽን ይፈልጋል። ካሴሽኖችንም ለማየት እንሞክራለን። ኔክስት when is acknowledgement is made, that means according to article 132 of the revised family code, acknowledgement is deemed made when a man voluntarily declares himself as the father of the child who is conceived or born regardless of whether the child is already born or still conceived. that means የተወለደም ሊሆን ይችላል ያልተወለደም ልጅ ሊሆን ይችላል ብቻ ቮለንታሪሊ ለልጁ አባት እሆናለሁ የሚለው ሰውዬ ላይክ ልጁ በሌላ በትዳር ውስጥ እየተወለደ ወይም የተጸነሰ ካልሆነ እና ለምሳሌ ልጁ እናት ብቻዋን የምትኖር ከሆነ ይህን ሲወለድም በእናቱ ሆድ ውስጥም እያለ ልጄ ነው ብሎ አክኖሌጅ ሊያደርግ ይችላል። ፎርም ኦፍ አክኖሌጅመንትን ስናይ በ133 ውስጥ እንደተቀመጠው
ኢት መስት ቢ ሜድ ስሩ ዋን ኦፍ ዘ ፎሎዊንግ ስፔሲፊክ ፎርምስ። የመጀመሪያው ዲክላሬሽን ቢፎር አን ኦፊሰር ኦፍ ሲቪል ስታተስ ነው። ሲቪል ስታተስ ቢፎር ኦፊሰር ኦፍ ሲቪል ስታተስ የመጀመሪያው ነው። ሄዶ እንትን ይላል ሪትን ዊል ሜድ ባይ ዘ ማን ዛት ሚንስ ኑዛዜ በሚጽፍበት ሰዓት ወይዘሪት እንትና ወይዘሮ እንትና የወለደችው ልጅ ወይም እገሊት የወለደችው ልጅ የኔ በመሆኑ ከውርሴ ይህን ያህል ይውሰድ የሚል እንትን ሊያስገባ ይችላል። አጌን ዶክመንት አቴስትድ ባይ አን ኤኒ ኮምፒተንት ኦቶሪቲ ሶ ኮምፒተንት በሆኑ ኦቶሪቲዎች አቴስት የተደረገ ሌላ ዶክመንት በሚኖርበት ሰዓት በእነዚህ በሶስቱ መንገዶች ወይም በእነዚህ በሶስቱ ፎርሞች አክኖሌጅ ይደረጋል ማለት ነው። ሶ ዶክመንትስ አቴስትድ ባይ ኮምፒተንት ኦቶሪቲ በሚለው ስር the revised family code explanatory note suggests that document like employment contract and pension documents service for this purpose. አዲሽናሊ ደግሞ ኮርት አክሰፕት ያደረጋቸው ዶክመንቶች አሉ። ለምሳሌ ሬጂስተርድ የሆኑ እንደ ኢንሹራንስ ፖሊሲ ዛት ሚንስ ልጁን እንደ ቤኔፊሻሪ ምናምን ነገር እንትን የሚሉ ተቀባይነት ያላቸው ዶክመንቶችን ኮርቶች እንደተቀበሉ ያሳያል። ከዛ ውጪ ግን ፐርሰናል ሌተርስ ላይክ ሜንቴናንስ ሳፖርት ኦር ኢንፎርማል ኢንትሮዳክሽን ዱ ኖት አማውንት ቱ ሌጋል አክኖሌጅመንት በት ሜይ ሰርቭ አስ ሰርከምስታንሻል ኤቪደንስ ፎር ጁዲሻል ዲክላሬሽን ኦፍ ፓተርኒቲ በኋላ ለጁዲሻል ያገለግላሉ። ዛት ሚንስ ሶ በዚህ ዶክመንቶች ላይክ ማረጋገጫ ያላቸው ዶክመንቶች እንደዛ አይነት ዶክመንት ሲሆን ነው ለዚህ ለአክኖሌጅመንት ፐርፐዝ የሚሰራ ማለት ነው። ሌላኛው ፐርሰናል ኔቸር ኦፍ ደ አክኖሌጅመንት ነው። ከዚህ ከፐርሰናል ኔቸር ኦፍ አክኖሌጅመንት ጋር በተያያዘ አባትየው ቀጥታ ነው ላይክ የልጁ አባት ነኝ ብሎ የሚያስበው ሰው ብቻ ነው አክኖሌጅ ማድረግ የሚችለው እና ሶ ማይነር ቢሆን ራሱ ከ18 ዓመት ወር ከ16 ዓመት በታች ቢሆን ራሱ ነው አክኖሌጅ የሚያደርገው እና ኤክሰፕሽናሊ ስፔሻል ፓወር ኦፍ አቶርኒ እንደዚህ አይነት አውቶራይዜሽን ሲሰጥ በኮርት በኩል እንትን ሊሉ ይችላሉ። ይሄኛውም if the person is judicially interdicted that means acknowledgement being made personally by the interdicted person with court's permission or made in his name by his legal representative with court approval. so judicial interdiction በሚኖርበት ሰዓት ፐርሰናሊ ራሱ እንትን ብሎ ኮርት ፐርሚት ሲያደርግ እንትን ሊል ይችላል ወይም ደግሞ በሱ ሌጋል ሪፕሬዘንቴቲቭ ከእንደገና በኮርት አፕሩቫል ማለት ነው። ሶ the special circumstance when the father is dead or unable to express his will, article 139 of the revised family code permits his parents or paternal grandfather or grandmother to make acknowledgement on his behalf. so በሚሞትበት ሰዓት ወይም ይሉን ፓተርናል ወይም በማተርናል ግራንድ ማዘርስ ነው ግራንድ ፋዘር ኦርጋን በልጁ ላይክ አክኖሌጅ በሚያደርገው አባት ወላጆች በኩል ዛት ሚንስ በተወለደው ህፃን ግራንድ ፋዘር ኦር ግራንድ ማዘር በኩል አክኖሌጅመንት ሊደረግ ይችላል። ሌላኛው ሪኳየርመንት ኦፍ ደ ማዘርስ አድሚሽን እንግዲህ ቅድም ባልነው መሰረት ፐርሰናል ነው። ኤክሴፕሽናሊ ግን በተለያዩ ሴናሪዎች የተለያዩ ሰዎች በሪፕሬዘንቴሽን ባይ ኮርት ፐርሚሽን ኦር አፕሩቫል እንትን ሊሉ ይችላሉ ብለናል እና ሌላኛው ሪኳየርመንት ምንድን ነው? ሪኳየርመንት ኦፍ ደ ማዘርስ አድሚሽን ነው። ዛት ሚንስ ማዘሩ አድሚት መቀበል ማድረግ አለባት። አሁን እውነት ነው እኔ በዚህ ሰዓት ይህ ልጅ በሚረገዝበት ሰዓት ከእንደዚህ አይነት ሰው ጋር ግንኙነት ነበረኝ ብላ እንትን ካላለች ተቀባይነት የለውም ማለት ነው። ሶ ይሄኛውንም እሷ ራሷ ነች አክኖሌጅ የምታደርገው ወይም ፐርሚት የምታደርገው ኦር አድሚት የምታደርገው። ነገር ግን the mother is dead or unable to express her will the maternal grandfather or grandmother may accept the acknowledgement. so የሞተች እንደሆነች እና እንደላይኛው ዊሏን ወይም ፈቃዷን መግለጽ ማትችል ከሆነ ማተርናል ግራንድ ፋዘር ወይ ግራንድ ማዘር አክሰፕት ሊያደርጉ እንደሚችሉ በ136 ሰብቱ ላይ የተቀመጠ ነው። so if the maternal grandparents are not available another maternal ascendants or other guardian of judicial interdicted person may accept it. ይሄ ደግሞ ግራንድ ፋዘር እና ግራንድ ማዘር ከሌሉ ከእንደገና ሌላ እንትን ሌሎች ማተርናል አሴንዳንትስ ኦር ጋርዲያን ወይም ሌሎች እንትኖች
አክኖሌጅመንቱን አድሚት ሊያደርጉ እንደሚችሉ የሚያሳይ አርቲክል ወይም ፕሮቪዥን ነው። ሶ ሌላኛው ኢምፖርታንስ ኦፍ ፎርማል ኤንድ ሰብስታንቲቭ ሪኳርመንትስ። ሶ ኢምፖርታንሱን ስናይ ያው እንደዚህ አይነት ስትሪክት የሆኑ ፎርማሊቲዎችን መከተል ፍሮድለንት የሆኑ አክቲቪቲዎችን ዝም ብለው አለ አይደል የልጁን የሆነ ልጁ የሚያገኘው ነገር ያንን ጥቅም ከውርስ ጋር ከንብረት ጋር የተገናኘ ሊሆን ይችላል። ብቻ የሆነ ጥቅም ለማግኘት ሲባል የሚደረግ አክኖሌጅመንት ሊሆን ይችላል እና ያንን እንትን ለማለት ነው። ሶ ሌላኛው አክሰፕታንስ ኦፍ አክኖሌጅመንት ወይም ደ ማዘር ኢዝ ዲድ ሚስሌነስ የሆኑ ኢሹዎች ናቸው። አርቲክል 132 ኦፍ ደ 36 or sub 2 of the revised family code allows that if the mother of the child is dead or cannot express her will, the acknowledgement can be accepted by the maternal or grandfather or grandmother. ሶ ይሄኛው ቅድም ዲስከስ ያደረግነውን ሪአፊርም ስለሚያደርግ እናልፋለን። ሌላኛው ኤጅ ኦፍ ደ ቻይልድ ፎር ደ አክኖሌጅመንት ሲንስ የልጁ እድሜ ምን ያህል መሆን አለበት የሚለውን ስናይ ማይነርም ሊሆን ይችላል፣ ሚየርሊ ኮንሲፕት ሊሆን ይችላል፣ ኢቨን ኦፍ ደ ማጆሪቲ ሊሆን ይችላል። ሶ አት ኤኒ ኤጅ ልጁ አክኖሌጅ ሊደረግ ይችላል ማለት ነው። ሶ ኢፍ ደ ቻይልድ ኢዝ ማይነር ኦር ስቲል ኮንሲፕት the acknowledgement must be accepted by the mother or relevant guardians. ሶ ሚርሊ ኮንሲፕት እና ማይነር በሚሆንበት ሰዓት በልጁ እናትና በጋርዲያን አክሰፕት መደረግ አለበት። ዛት ሚንስ አድሚት መደረግ አለበት። ነገር ግን if the child is a major or that means ከ16 or ከ18 ዓመት በላይ የሚሆን ከሆነ the acknowledgement is ineffective unless the child personally accepts it. ማጆሪቲ እድሜ ላይ የደረሰ ልጅ አዎ አባቴ ይሁን ተቀብያለሁ እስካላለ ድረስ አይሆንም። ሌላኛው ፎርም ኦፍ አክሰፕታንስ ባይ ማዘር ቻይልድ ዛት ሚንስ አክኖሌጅ አድርጎ አንድ ሰው ማዘሩ አክሰፕት ስታረግ ኦር አድሚት ስታረግ ምንም ፎርማሊቲ ሪኳርመንት የለውም። ኢቨን ሄር ሳይለንስ አማውንትስ ቱ አክሰፕታንስ ዛት ሚንስ አድሚት እንዳደረገች ይቆጠራል። ሰው የተለየ እንትን የለውም በዚህ ረገድ ማለት ነው። the other issue is acknowledgement of dead child that means የሞተን ልጅ በ139 መሰረት አክኖሌጅመንት እንትን በሚደረግበት ሰዓት ኢትስ ፕሮሂቢትድ ጀነራሊ ኢን ፕሪንሲፕል ኢትስ ፕሮሂቢትድ በት ኤክሰፕሽናሊ ያ አክኖሌጅ የሚደረገው ልጅ ሌላ ዲሴንደንት ካለው የወለደ ከሆነ እና ሌጋል ኢፌክት ሊያመጣ የሚችል ከሆነ በእሱም ተክተው ማውረስ ምናምን የሚችል ሰው ካለ ነው እንጂ የሞተ ልጅ ምንም ያልወለደ የሆነ ዘር ያልተካ ከሆነ አክኖሌጅ አይደረግም። 139 ይሄኛውን ያስቀምጣል። ሪቮኬሽን ኦፍ አክኖሌጅመንት as general rule the acknowledgement of paternity cannot be revoked exceptionally if the person who made the acknowledgement was a minor at that time he can revoke it during his minority or within 1 year after becoming major. that means ሪቮክ ማድረግ አይቻልም። ነገር ግን አክኖሌጅ ያደረገው ሰው አክኖሌጅ በሚያደርግበት ሰዓት እድሜው ማይነር ከሆነ ከማይኖሪቲ ሳይወጣ ወይም ከወጣ በአንድ ዓመት ውስጥ አክኖሌጅ ያደረገውን በሆነ ምክንያት ጠቅሶ ሪቮክ ሊያደርግ ይችላል። ራሱ አይ አክኖሌጅ ያደረኩት ትክክል አይደለም ሊል ይችላል። ግን ዲስ ራይት ኢዝ ኤክስክሉሲቭሊ ሪዘርቭድ ፎር ደ ማይነር ሂምሰልፍ ኤንድ ሌላ ጋርዲያን ምናምን ይሄኛውን ኦን ሂዝ ቢሃፍ ኤክሰርሳይዝ ሊያደርጉ አይችሉም። ሌላኛው አኔልመንት ኦፍ አክኖሌጅመንት ነው። እንደ ሪቮኬሽን አይደለም። ሪቮኬሽን ሰውየው ራሱ ነው እንትን የሚለው። የኛው ግን ጁዲሻል ዲሲሽን ነው። ዛት ሚንስ ኖ የዛኔ አክኖሌጅ ያደረኩት በዚህ ምክንያት ነበር ይላሉ። ሶ ሁለት ግራውንዶች አሉ። የመጀመሪያው ቫዮለንስ ነው። ቫዮለንስ በጉልበት የተሰጠ አክኖሌጅመንት ቀጥታ እንትን ይደረጋል፣ አኔል ይደረጋል በፍርድ ቤት ውሳኔ ማለት ነው። ሌላኛው ኢረር ፍሮድ ኢረር ሚንስ ሚስቴክ እና ፍሮድ የሆነ ማጭበርበር ምናምን ካለ ወይ ሰውየው ሚስተከን ቢሊፍ ያለው ከሆነ ይሄኛው ኤክሰፕሽናሊ ሰውየው በዛ ሰዓት ምንም አይነት ግንኙነት ከሴትዮ ጋር እንደሌለ ወይም ደግሞ ግንኙነት ቢኖር መውለድ እንደማይችል ምናምን ሌሎች ግራውንዶችን በመጥቀስ ኤክሰፕሽናሊ ምክንያት በማድረግ አኔል ማድረግ ይችላል። ሶ በአጠቃላይ ይሄኛው ነው። ኔክስት ጁዲሻል ዲክላሬሽን ኦፍ ፓተርኒቲን እናይና ከዛ በኋላ ወደ ኮንፍሊክት ኦፍ ፓተርኒቲን እንዴት ሪዞልቭ እንደምናደርግ እናያለን።